ባስተዋወቀኝ ኖሮ እኔ ዛሬ ላይ እንደዚህ ለ15 ዓመት ተጠፋፍተን ልጇን ሳታይ አትቀርም ነበረ ነው ትልቁ ፖይንት። እና ከዚህ እንድትማሩ የፈለገው አባትየው እውነተኛ ስማችሁን ተተዋወቁ። ሌላ እኔ ደግሞ ምን እጨምርላችኋለሁ? አድራሻ ተለዋወጡ። ትክክለኛ የቤተሰብ አድራሻ ከፍቅረኛችሁ ጋር ከወለዳችሁ በተለይ አደራ፣ የትም ሀገር ያላችሁ ሰዎች የቤተሰቧን የወንዱንም ቤተሰብ አድራሻ እወቂ። እሱም ያንቺን አድራሻ ይወቅ። አድራሻ ተቀያየሩ። ብትጠፋፉ እስር ቤት አሁን እሱ እስር ቤት ገብቶ ነው አይደለ የተለያዩትና የተጠፋፉት። ሰው ብትጠፋፉ የሆነ ነገር ቢፈጠር ልጆቻችሁ እንዲጠያየቁ ሳይተዋወቁ እንዳይጋቡ በኋላ ቤተሰብ እና ይህን ነገር ልብ አድርጉ። ቴንኪዩ ንግስቲ። አሁን ሚውቱን አብሪው። ልጋብዝሽ? ቆይ ልጋብዛት። ምን ቆይ ልጋብዛት ቢሆን ቅድም ያየሁት እኔ ለ27 ነው። ስለዚህ ለ29 ከ6 ቀን በኋላ ለ29 አለ 29,900 ስንት ነው? ቆይ ዋትሳፕ። እሺ ችግር የለም። ያው 30,000 በለም። እሺ ንግስትዬ ሚውቱን አብሪው። ማይኩን ንኪው እናቴ፣ ማይኩን ንኪው ድምፅሽ እንዲወጣ። ልጋብዝሽ? እኔ ተርን ኦን የሚለውን ንኪ። አሁን በርቷል። አሁን እሺ እያሱ ጨረሳችሁ ስልኩን? አሁን ትራንስፈር ላድርግልሽ ገንዘቡን አይደል? እሺ ጠይቄሽ ነበረ ዋትሳፕ ላይ ሴም ካርድ እና ሳፋሪ ሴም ካርድ አለሽ? ሳፋሪ እኛ የምንሸጠው ሞባይል ብቻ ነው። ግን እዚህ ጋር ፊት ለፊታችን ቴሌ አለ። እዚህ ጋር ላሳይሽ። እንደዚህ ግን ሳፋሪ የለም። ሳፋሪ ይሻላል። ሳፋሪ የለም። ሳፋሪ ሁሉም ሳፋሪ ከሳፋሪ ብቻ ነው የሚሰራው። ይሄ ግን የቴሌ ይሻለዋል። እሺ ሴም ካርድ እና አንሊሚትድ ዳታ ፈልጌ ነበረ። ሳፋሪ ገዛሉ እና ሳፋሪ እንገዛለት ይችላለን እያለች ነው። በቃ ሳፋሪ ሴም ካርድ እሺ ግዙለት። ሳፋሪ ሴም ካርድ እና አንሊሚትድ ዳታ ጥሩ። ከነሱ አሁን ገዝተን አስገብተን ልናገናኝሽ ማለት ነው። ከዛ ቶታል ሂሳቡን ንገሪኝ፣ እዚሁ ላስገባልሽ። ከነሴ የሴም ካርዱን የአንሊሚትድ ዳታውን የስልኩን አንሊሚትድ የስንት ቀን ማለት ነው? አንሊሚትዱ የስንት ቀን ነው? የወር 2,000 የአንድ ወር አድርጌ። እሺ የአንድ ወር አንሊሚትድ ዳታ እሺ። እና ደግሞ የሴም ካርድ የስልኩን እኔ ነኝ የምችለው። ጥሩ በቃ አሁን እኔ ጋር ያለው ስልክ ነው። የሲሙና የዳታውን አንሊሚትዱን ጠይቄ አሁን ልንገርሽ። ከአንቺ አሁን ጠይቀሽ እንትን አድርጊና ቶታል ንገሪኝና አሁን ላስገባልሽ። ግን አሁን ለአንቺ በደንብ ቶሎ ብለሽ እንድታገኙ የሚፈጥነው የቴሌው ነው። እኛ ጋር አዲግራት ጋር ማለት የቴሌው አይቆራረጥም። የቴሌው አይቋራረጥም። ጥሩ ነው። እኔ ራሴ እኮ ቦስ ነው የማወራ። አይዞሽ ሩቅያ ትንሽ ውሃ ጠጪ። አሁን ተመልክ ቆይ ሚዩት ላድርግላት ትንሽ እንድትረጋጋ። ውሃ ጠጪ እና አሁን ተመልሶ ይገባል። ካሜራውን እንዲያጸዳለት አድርጎት በደንብ እንድታወሩ አረጋችኋለን። ምን ሆና ነው የምትሉ ልጇን ከ15 ዓመት በኋላ አግኝታ 15 ዓመት የተጠፋፉ እናትና ልጆች ተገናኝተው በ4 ወሩ የተለያት ዛሬ ነው በ15 ዓመቱ ያየችው። ለዛ ነው እንበሉ በላቸው አንዴ እናንተ እንድትሰማሙ። ሌሎቻችሁ ዝም በሉ ፕሊዝ። ከይቅርታ ጋር ነይ ወደዚህ። በቃ ኩሮም ተመሳሳ ዘለው ሓንሳብ ኣብቲ ስልኪ ሰዋል በሎም ተዛረባ እያሱ እንድሕር ዘይትኽእል ትኾንካ ኣምሓርኛ ኣነ ክትርጉም አንዴ ራስሽን አረጋጊና አውሩ። እናቴ ከቅድም ጀምሮ አለቀሽ አይደል? አሁን ደግሞ ትንሽ ወደ ራስሽ ተመለሽና አውሩ። ከልጅ ጋር ሰላም ተባባሉ። አማርኛ ያኸሊ አያት አማርኛ እያሱ ደህና ነህ?
دنانو وياتي أهلا دنانو الناس من أنا ولا أتلقس من هنا أتلقس الناتي يا حياتي يا ربي كلهم يسلك زين يعني ودي تلاقي بطل دس بلويا الله يقويلش بقى تلقشي بالا مسكين يا رب كيف راح يا رب تفتنا لا لا شكون كيلو دنانو الناتي أتلقس من هنا ولا أتلقس دنانو ايش على دك سمعت انا كنت استلم مثلك سي اساسا على لوش لا نقرا يدلم سلام نو تقرنيا تزارب لا سرقم لا የፈለግከውን በትግርኛ አውራና እኔ ተረጉማለሁ በለው። አሌክስ ተርጉምልኝ። እያሱ ተዛረብ ሞ በትግርኛ አነ ክዛረብ አይ كمني خي دحنا دخي خمني خي ኦኬ እንዴት ነሽ እናቴ ደህና ነሽ ወይ እያለሽ ነው ايوه ይሰማሻል ሩቂያ ይሰማሻል نافي غردي بتاعنا ينافي غيا ናፍቅ ያለው እናቴ በጣም ነው ምናፍቅሽ ናፍቀሽኛል ያለው ናፍቅ ያለው እኔ ወድ ልጅ ስላገኘሁ በጣም ደስ ብሎኛል። እንደኔ በምድር ላይ በቃ አላህ የሚወደው ሰው የለም ብዬ ነው የማስበው። እውነቴን ነው የምልህ። አቤኔ በአካል ራሱ አገኘዋለሁ ብዬ አላስብም ነበር። የት ነው ያለሽው? እኔ በአካል ላገኝሽ እፈልጋለሁ እያለሽ ነው። አይቼው መፍትሄው ሊና እወድሃለሁ። እሺ በጣም ደግሞ ጣዕሚ ፎቶ ካዝ ወደ የፈለግከውን ነገር በላትና በትግርኛ እሱ በጣም ነፍቄሻለሁ ላይሽ እፈልጋለሁ እያለ ነው። በአካል ማግኘት እፈልጋለሁ ንገሪ። አንቺ ደግሞ ንገሪው የት ነው ያለሽው? በአካል ላገኘሽ እፈልጋለሁ፣ በጣም ናፍቀሽኛል ያለ ነው። እኔም ማየት እፈልጋለሁ። እኔም በጣም ናፍቀኸኛል፣ እወድሃለሁ የእኔ ልጅ። እኔም ማየት እፈልጋለሁ። በጣም ነው የጓጓሁት። እስከማይ በጣም ቸኩያለሁ። አንተን ካየህ ዳግምለት አሌክስ። አሁን እሱ አለ ከዛ በኋላ በሞት ደስተኛል። ታባይ ንላዓሊ ዕድለኛ የለን ፈጣሪ ብጣዕሚ ዝፈትወኒ ዋላ ኣነ ከማን ክርኢ ካይደሊ እንደዚህም ያለችውን ንገረው አሌክስ። ከአሁን አንተን ካገኘው በኋላ በሞትም አይቆጨኝም ያለችውን ንገረው። ኦኬ ትሰምዐኒ ኣለካ ዶ ነጋሲ? ይሰምዐካ ኣለኹ ንዓኻት እንተረኺበ ስብ ድሕሪ ዋላ እንተሞይተ እውን ኣየጣዓሰንን እዩ። ኣነ በኣካል ክረኸ ደሊ በኣዲክ ብጣዕሚ ናፊቀያ በአካል ማግኘት እፈልጋለሁ እያለ ነው። ሀይ በቃ የሆነ እንትን መፍትሄ እናድርግና አዎ አዲስ አበባ መምጣት ትችላለህ እኮ ይበለው። አንተ ትኬቱን እንደምትችለው ነገር ችግር የለውም። ስልክ ገዛለሁ። አበይ ዓድለኻ ኣበይ ዓድለኻ? ኣብ ዓዲግራት እኔ ምናፍቅ ዓዲግራት የኒ
ያለው እኔም ባል ኦኬ አድግራት ነው ያለው ትኛለው ወይ እሱ ሂድ ወደ እሷ ሀቢባ ወይስ እሷ ወደ እሱ ትሂድ? ምን ይመስልሻል? ሁለቱም አዲስ አበባ መጥተው አይገናኙም። እህቷ ጋር አዲስ አበባ ትመጣለች፣ እሱንም ወደ አዲስ አበባ እናምጣው። በቃ ሆኑ ፋይዳ ገለለካ ዲው ፋይዳ ማለት መታወቂያ ገለለካ የብለይ ዕድሜ ስለለይ አሁልኩ ሰይውፃሁን مخصطل خادم أي حاجة تدخل ولا أنت قرصنا لك؟ ولا أنت قرصنا لك تكيت سي خسقلو خاخلو دم؟ ندعي خسقلوني برازرينين ولا كسبلني خليل أو وندم يعلنا كسوغا ميدي تشلالو كوكورم غير لنا ودا دي سوا كسوغا لا أي مثلني ما أنت متوقع لهم فايدة لهم لجونا؟ إيش؟ كوين دمو غاكونا يتشلال؟ I think so yeah ይመስለኛል። እሺ እኔ ስልክ ገዛለታለሁ እና በቃ ችግር የለም። አንተ የሱን ብቻ ነው ትኬት የምትችለው? አዎ የሱን ትኬት እችላለሁ። ደርሶ መልስ እችላለሁ። ኦኬ በፕሌን ማለት ነው አይደለ? አዎ ኦኬ እሺ እኔ ደግሞ ይኸውልህ አሞራው ያንተን ትኬት ደርሶ መልስ ይችላል። ንገረው ተርጉምልኝ። እኔ ደግሞ ስልክ ገዛልሃለሁ አሁን። አመሰግናለሁ። ምንም አይደል። ከእናትህ ጋር አዲስ አበባ መታችሁ እንድትገናኙ። እሺ አንተን የማገኝበትን ስልክ አባትህ ሰጥቶኛል። እደውልልሃለሁ ቀጥታ። ከዛ አሁን ስገዛልህ ስማርትፎኑን ዋትሳፕ ትከፍታለህ። ዋትሳፕ ቲክቶክም ትከፍትና ፎሎ እናደርግሃለን። ስትገናኙ በአካል ማየት እንፈልጋለን። እሺ የአማርኛ ይገባሃል? ወይኔ እያሱ ሰምዓኒ ኣለኻ? ንሳ ስልኪ ክትገዝአልካ እያ ኣነ ከዓ ናትካ ትኬት ደርሶ መልስ ናብ ኣዲስ ኣበባ ከድካ ክንደይ ዋላ ክትፀንሐ ይፈልጥን እንደ ግን ዋላ ዋን ወይ ምሽ ሓንቲ ትኬት ምሽ ገዛእልካ መኸዲ ጥራሕ ኣብ ክትምለሰሉ ዝደለካ ንስኻ ከዓኒ ባዕልካ ትኬት ቆረፅካ ትምለስ እቲ ናይ ደርሶ መልስ ትኬትን ክሰድልካ እዩ። በቃ እሺ በቃ ኢክሩ መች ሩቅያ ሶሪ ሩቅያስ መች ይመችሻል? መች ትይዣለሽ? መቼ የሚመችሽ? በማንኛውም ቀን ነገ ይመቸኛል። በማንኛውም ሰዓት ነገም ነይ ቢለኝ እሄዳለሁ እያለች በረራ አሁን የለም በረራ እያሉ ነው። በረራ ያለ እንደ ኣብ ትግራይ እስከ ንገሩና ኣብ ታሕቲ ዘለኹም ትግራይ ዘለኹም ደሙንስ ማን ይችላል? በረራ የለኝ ወላ ካብ መቐለ በረራ የለኝ ወላ ካብ መቐለ ድዩ ካብ መቐለ ውንስ በረራ ይግነ ይመስል ራሴ በስልክ ና ያለው አንድ መጣው ሀብ እሺ ጥሩ የወንድምየውን ትኬት ማን ይችላል የምትሉ እችላለሁ የምትሉ ይበልና እኔ በሉና ቻሉ ውዶቼ። እኔ ስልኩን ቻልኩኝ፣ አሞራው የልጅየውን ቻለ። የእናትየውንና የወንድምየውን እችላለሁ የምትሉ አንድ ሰው የወንድምየውን አንድ ሰው የእናትየውን ይቻላ። አግዙና እውነት ዋና አግዟት። ህዝ አቤድያን አደኝ የኔ እናት የሆነ ነገር አለ። ምን አልከ ልጅ? የት አለው እናቴ? አዲስ አበባ ነው ኖ እንትን ያለችው ሞጣ ነው ያለችው። ሞጣ ጎጃም ግን ትመጣለች አዲስ አበባ አንተን ለማየት። አንተም አዲስ አበባ ትመጣና መቀለም መጣት ስላለው መቀሌ መምጣት ትችያለሽ ነው ያለሽ። በረራ ስለሌለ ትችያለሽ፣ ማየት ትችያለሽ መቀሌ። አዎ እየጠየኳት ነው። ቆይ በረራ የለም ፕሌን በረራ የለም አለ። አንቺ መቀሌ መሄድ ትችያለሽ? አዲስ አበባ ወደ መቀሌ አለ እንትና ጎጃም ከአንቺ ካለሽበት ከመቀሌ የለም እንዴ ፍላይት አለ? ከዚህ ሞጣ የለም። ያው ከባህር ዳር እንደሆነ ያለ እንጂ ማዳቅ ከባህር ዳር እኮ ከባህር ዳር ለእሮብ ትኬት አለ ሀቢባ፣ ለእሮብ ትኬት አለ። ከዛ በፊት ግን የለም። ከየት ወዴት ነው ለእሮብ ያለው? ከመቀለ ወደ አዲስ አበባ። በቃ ቤተር እሱ ወደ አዲስ አበባ ይምጣ፣ እሷም ወደ አዲስ አበባ ትምጣ። በቃ ተለፍ ላይክ እሷም ምርጫ ወደ አዲስ አበባ ሄዳለሁ ካለች ወደ አዲስ አበባ ሄድ። እሱ አይ እንሄዳለሁ ወደ መቀሌ ላይ ያገኘዋለሁ ካለች ደግሞ መቀሌ ላይ። እኔ እኮ የፈለኩት ለምን መሰለሽ
ከእናትየው ካሳደገችው ልጅ ጋር እንድትገናኝ ምናምን ፈልጌ ነበር። ጥሩ ሀሳብ ነው። እውነትህን ነው። አንቺ መቀሌ ብትሄጂ ይሻላል ካሳደጉት ቤተሰቦች ጋር እንድትገናኙ። እሺ እሺ። እናም የመሳፈሪያ አለሽ አንቺ የፕሌን በቃ እሱን ያሰብኩት ለእሷ እችላታለሁ። እኔ ችግር የለውም ሀይባ ለእሱ ያሰብኩት ትኬት ለእሱ ታስቦ የነበረው ትኬት ለአንቺ ይሆናል። እኔ ደግሞ ለእሱ ስልክ እገዛለታለሁ። ስልክ ስማርትፎን ስለሌለው። አመሰግናለሁ ወንድሜ። በጣም ለእናንተ ቃል የለኝ። ችግር የለም አይዞሽ። ዋናው አንቺና ልጅሽ በአይነ ስጋ ተገናኙ፣ በአካል ተያዩ ብቻ። እሱ ነው የኛ ደስታ። እሺ። ስለዚህ እሷ መቀሌ ትመጣለች። እሺ። እናትህ መቀሌ ትመጣለች። ምን ተሰማክ እናትህን ስታገኝ? ባዝ ትመጽላ ማለት መቀለ መቼ ትመጫለሽ? ወቅቷል። ለእናንተ ቅርብ የአይርፖርት አለ? ምን ሀገር ነው ያለው የእነሱ ቅርብ አካባቢ? ባህር ዳር ሄዳ ከባህር ዳር ነው መቀሌ የምትሄደው። እስኪ ቆይ ከባህር ዳር ሊዋዴ እስኪ እየው ካለ ቦልቻ ቆይ ኦንላይን ቼክ ይደረጋል። ችግር የለውም ጋይስ አትጨናነቁ። የለም ምን የለም። አላህ ይስጥሽ ሀቢባ ወላሂ አላህ ይስጥሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። እና ውዶችዬ ማለት ነው ዛሬ አረብ ሰርግ ነበርኩኝ እና ያው ብዙ ለመቀረጥ ክልክል ስለሆነ ነው። ደስ እንዴት እዚህ ልጅ ጓደኛ ነበረና ደስ ይላል። እንደው የካሜራው ብዛቱ አንቀጭ ይሄ ቡግ ቡግ ምን እኮ ካሜራው ነው። ያው እኔ በደንብ አልቀረጽኩትም እንጂ እኔ የካሜራው ብዛቱ ይሄ ሁሉ ካሜራ ምንም እንደው እንዴት እንደሚያር ቆይ አሁን ለምሳሌ ካሜራ ሐራም ነው ምናምን ይባላል አይደል? ነው ያው እንደተመረኩ ነው። ግን ይሄ ሁሉ ካሜራ አንዷ ሙሽራ እኮ እንደው በ3 4 5 6 ካሜራ ተደቅሞ ማለት ነው። ሱብሃንአላህ እና ይሄን ማሰል ነበረ ወይ ይታያል። ብዙም ያው ክልክል ነው። እኔ ብዙም አልቀረጽኩም፣ ግን ብዙም አይታይም መሰለኝ። እና ሰብስክራይብ አድርጉኝ እስኪ። አላህ ሀገራችንን ሰላም አላህ ያደርግልን፣ እኛንም ሰላም አላህ ያደርግልን። ሁሉንም ሀገር ለእንጀራ መወጣንበትን ሀገራችንን ሰላም አላህ ያደርግልን። እሱ እየተኮስኩ ነው እዚህ እያደረኩት እና ውዶችዬ ማለት ነው። ለምንድን ነው ቆይ ሰብስክራይብ ማታደርጉ? ቪዲዮውን አታበረታቱኝ? ኧረ ተው ያ በናት ተው። ወላሂ አክበር ምን ችግር አለው? እኔ ሀገራችሁ ብቻ አይደለው፣ እኔ ኢትዮጵያዊ አይደለው። ሰብስክራይብ ለምንድን ነው የማታደርጉት? ለምን አታበረታቱኝ? ለምንድን ነው የማታበረታቱኝ? ሰምታችኋል እና ማለት ነው። እኔ አይሆን ወይ እየጠጣን ነው። ይሄን መስለን ኢንሻአላህ እዚህ ላይ ያስተናገዱ ነው። አስተናጋጆቹ እዚህ ጋር ማለት ነው። እያስተናገዱ ነው። እዚህ ጋር ደግሞ ሴትዮ ነች እንዴ? እቺ ሌላት የለበሰችው ግን ያው ምናምን ሸፍኖት ነው እንጂ ሙሽራይቱ ነበረች እዚህ ጋር ማለት ነው። እንዴት አባቱ ግን እንደሚያምር ነው። በጣም ደስ ይላል። በጣም ነው የሚያምረው ማለት ነው። ይሄ ምግቡ ምናምን ሸፍኖት ነው እንጂ ሙሽራይቱ በዝናቷ እጇን ይዛት እየጎተተቻት ምናምን ነበር። እንደው ግን አብሮ ምናምን ሸፈነ። ያው ለመቀረጽ ክልክል ስለሆነ
ለዛ ብዙም አይታይም። ምግብ ምናምን ደግሞ ሲዘጋጁ ስለነበረ ምን ያስጠላኛል። ከስራው ሁሉ ልብስ መተኮስ ሁሉም ከሁሉም ነገር እዚህ ጋር ደግሞ ጥሩ የሴትዮዋ ጓደኛ እንደወሰድኳት ጥሩ ምናምን ቦታው በቃ ይሄን ሁሉ አንድ ሰው ይቀባሉ። ጉድ እኮ ነው። እኔ ሴትዮዋ ሁሉም ተቀባች። ይሄን ከዚህ ሁሉ